ሰላም ሰላም ቤተሰቦቻችን እንዴት ናችሁ? ይህ የቪዲዮ ኤዲቲንግ ሲሪሳችን ክፍል 10 ላይ ደርሰናል። እናም በዛሬው ቪዲዮአችን ካይኔቲክ ታይፖግራፊን በአላይት ሞሽንስ እንዴት እንደምሰራ እና ካይኔቲክ ታይፖግራፊ ምን እንደሆነ አንድ ባንድ የምነግራችሁ ይሆናል። ከዚህ በፊት ግን ለቻናላችን አዲስ የሆናችሁ ቻናላችን ሰብስክራይብ እና ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ ይሁን። ቀጥታ ወደ ነገራችን እንሄዳለን። በመጀመሪያ የምንሰራው ነገር ከማሳያችሁ በፊት ካይኔቲክ ታይፖግራፊ ማለት ራሱ ምን ማለት ነው? ካይኔቲክ ታይፖግራፊ ማለት አንድን ሙዚቃ ወይም አንድን አውዲዮ ከተቀበላችሁት በኋላ ያንን በቢቱ መሰረት የተለያዩ አኒሜሽኖችን ተጠቅማችሁ ቴክስቶችን በቢቱ መሰረት ስታቀርቡ ያ ካይኔቲክ ታይፖግራፊ ይባላል። እናም ያንን ደግሞ የምንሰራው በላይት ሞሽን እና በካፕካት ሌሎችም አሉ ፕላትፎርሞቹ። ነገር ግን የሚመቸው ሞር ተመራጭ የሚሆነው አላይት ሞሽንስ ነው። እናም በዚያ የሰራሁት አንድ ቪዲዮ አለ ትንሽ ረዘም ይላል ብዬ ነው ያስቀረውት። እናም እሱን እንዴት እንደሰራሁኝ አሳያችኋለሁ። ጀስት ቤዚክ የሚባል ነገር ነው። እናም እዚህ ጋር ዩር ፕሮጀክትስ ውስጥ አለ እኔ የሰራሁት ማለት ነው። 13 ሰከንድ ምናምን የሚያክል ነው። የሮፍናን ነው። እናም ምንድነው የሚለው እዚህ ጋር እንደምታዩት ብዙ ጽፍ ያለው እንደምታዩት ለምሳሌ ያክል እያንዳንዱ ምን እንደሚመስል ታይምላይኑን ካሳዩኝ በኋላ በዲቴል ገብቼ ያሳያችኋለሁ። እንደምታዩት ታይምላይኑ ይሄን ይመስላል። እናም የሰራሁት ጀስት ምንም ነገር የለም። አንድን ጽሁፍ ካስገባሁኝ በኋላ ያንን ደግሞ ደብሊኬት እያደረኩኝ እንደምታዩት ደብሊኬት ኮፒ እያደረኩኝ ደብሊኬት የምናደርግበት መንገድ እዚህ ጋር ለምሳሌ አንዷን ካሁኝ በኋላ እቺ ሁለት ነገር እያለች በፊቷ ፕላስ አይኮኗ ያላቸውን እቺን እንካለን። ዱፕሊኬት ሌየር፣ ኮፒ ሌየር፣ ፔስት ሌየር እና ፔስት ስታይልስ የሚሉ ጀስት አራት ነገሮች አሉ። ሰሌክት ኦል ሌየርስ የሚለው ሁሉንም ነገሮች ለመንካት ያግዘናል። ደብሊኬት የሚል ሌየር የሚለው እሱ ራሱ እንዳለ እርሱን ይደግምልናል ማለት ነው። ኮፒ ሌየር የሚባለው እርሱን ራሱ ኮፒ አድርገን በሌላ ቦታ ላይ ራቅ ብለን ፔስት ለማድረግ ያስችለናል። በእንደዚህ አይነት መልክ ፔስት ኮፒ ፔስት ዱፕሊኬት እያደረኩኝ ጽሁፎቹን ሄድኩኝ። እናም እዚህ ጋር ኢሜጁን ነው ያስገባሁት። እናም እዚህ ጋር ያስገባቸው በግሩፕ ነው ያስቀመጥኩት። ግሩፕ ማለት ምን ማለት እንደሆነ እየሄድን እናያለን። እዚህ ጋር ሬክታንግል ሼፕ 1 2 3 አሉ። እናም ከታች ያለው የሮፍናል አውዲዮ ሲሆን ይሄ ደግሞ ኢሜጁ ነው። መጨረሻ ላይ ያለው በሁለተኛ ላይ ያለው ደግሞ ኢሜጁ ነው ማለት ነው። በእንደዚህ አይነት መልክ ይሄ ሬክታንግሉ የገባበት ምክንያት ይሄን ከለሩን ለማምጣት ፈልጌ ነው እንደዚህ ያደረኩት። ባይ ብሌዲንግ የሚለውን ከዚህ በፊት በከለር ላይ ነግሬያችሁ ነበረ። ሶ ታይምላይኑን ከነካችሁ በኋላ ብሌንድ ኦፓሲቲ ውስጥ ትገባላችሁ። እዚህ ጋር የተለያዩ ብሌድ የምታደርጉባቸው መንገዶች አሉ። እዚህ ጋር የተጠቀምኩት ማስኪንግ የሚለው ነው። እናም ቦርደር እንደ ሻዶው ከለር እንደ ፊል የሚለው ውስጥ የተጠቀምኩት አለ። ሌላኛው ማለት ነው በሬክታንግሉ ማለት ነው ከለሩን ፊል ለማድረግ ፈልጌ የተጠቀምኩት አለ። እስቲ ለማሳየት ያክል ከመጣልኝ እሱም አይደለም። እሺ ይሄው እንደምታዩት በጥግ አካባቢ የአይን ምልክቷ ፊት ላይ የሚገኘው እርሱ ነው። እናም እንደምታዩት ሰማያዊና ቢጫን ተጠቅሜያለሁ ማለት ነው። በእንደዚህ አይነት መልክ ረንደር ለማድረግ ተዘጋጅቻለሁ ማለት ነው። ቪዲዮን እስቲ አብረን እንመልከትና በኋላ ላይ የምነግራችሁ ቲፕ አለ ማለት ነው። እንመልከተው።
እንደምታዩት የተጠቀምኩት ነገር ቢኖር እዚህ ጋር ግሪን ስክሪን የተጠቀምኩት አለ። ግሪን ስክሪን እንዴት እንደምናጠፋ እየሄድን ሁሉንም ነገሮችን የምናይ ይሆናል ማለት ነው። እዚህ ጋር ብላክ ኤንድ ዋይት ፌሱንም አድርጌያለሁ። እዚህ ጋር ደግሞ ሬክታንግሉን ደግሞ የተጠቀምኩት በሌላ መንገድ አለ ማለት ነው። እስቲ እንፈልገው። እንደምታዩት ይሄን ሬክታንግል የተጠቀምኩበት መንገድ አለ። ይሄን አቋርጦ ስሰርዝ ማለት ነው ኃይል የለም ለማለት የለም የሚለውን ከመጻፍ ይልቅ በገላጭ ምስል ተጠቅሜያለሁ ማለት ነው። በእንደዚህ አይነት መልክ ብዙ ነገሮችን መስራት ትችላላችሁ። ካይነቲክ ታይፖግራፊ ማለት ላይክ እንደዛ አይነት ቪዲዮችን በጣም በሚያምር ሁኔታ መስራት ትችላላችሁ ማለት ነው። ይሄ ቤዚክ የሚባል ነገር ነው። እናም እኔ የምሰራው በእንደዚህ አይነት ዘርፍ ላይ ሳይሆን በሌላ ዘርፍ ላይ ስለሆነ ትንሽ ወደዚህ መምጣት ከብዶኝ ነበረ። እናም እናንተ በእንደዚህ አይነት ሁኔታ ለመቀጠልም ከፈለጋችሁ መቀጠል ትችላላችሁ። ከቴክስት ጋር እና ከአኒሜሽን ጋር የተገናኘ ነገር ስለሆነ በዚህ ሳምንታችን ለማሳየት የፈለግኩት። እናም በዲቴል ነገሩን ለማየት ከፈለጋችሁ ካይኔቲክ ታይፖግራፊ ብላችሁ በዩቲዩብ ላይ ሰርች አድርጋችሁ ማየት ትችላላችሁ ማለት ነው። እስከዚህ ሰዓት ስለጠበቃችሁኝ አመሰግናለሁ። ይህን እንዴት የሰራሁኝ በዲቴል ያላሳየሁበት ምክንያት I have no time because of that is a personal case. Very sorry. እንደዚህም ይባላል እንዴ? በቃ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክላሳችን እንገናኛለን። ያልገባችሁትን ነገር በእናታችሁ ኮሜንት አድርጉልኝ። ይህ በጣም ለኔ ሞር በሚቀጥለው ላይ አሪፍ ሆኜ እንደመጣ ለእናንተ ደግሞ ጥያቄያችሁን ቢመልስ ደስ ይለኛል። እስከዚያው ሰላም ቆዩልኝ። ፒስ